ሻሎም የአምላኬ የእግዚአብሔር ብርሃንና ጸጋ በላያቸው ሆነ። ነገራቸው ለበጎ ተቀየረ። በናዝሬቱ ጌታ በኢየሱስ ስም ኃይል የትኛውም በፊታችሁ እንቅፋት የሆነ ነገር ከልዑል አምላክ መንፈስ የተነሳ ከሕይወታችሁ ተሻረ። ሰውነታችሁን የሚበላ የሞት የበኩር ልጅ በሽታ በናዝሬቱ ጌታ በኢየሱስ ስም ከላያችሁ ላይ ተሰበረ። በጠላቶቻችሁ ፊት ለፊት ምልክት የሚሰጥ የእግዚአብሔር መንፈስና ሕያው እጅ በቤታችሁ ተገለጠ። በኢየሱስ ስም ኃይል በሕይወት ዘመናችሁ ማንም እንዳይቋቋማችሁ እግዚአብሔር ወስኗል፣ ፈርዶላችኋል። ምክንያቱም እሱ እግዚአብሔር ራሱ እናንተን የሚቃወመንን የዕዳ ጽሕፈት በመስቀል ጠርቆ ከመንገድ አስወግዶታል። በፍጹም ሪዝን ብላችሁ የምትቆጥሩበት ለሽንፈታችሁ ለውድቀታችሁ ምክንያት አድርጋችሁ የኔ ስራ ነው፣ የኔ አባቴ ነው፣ የእናቴ ነው የምትሉትን ነገር ኃጢአቴ ነው የምትሉትን ነገር የሚቃወመንን የዕዳ ጽሕፈት በመስቀል ጠርቆ ከመንገድ አስወግዶታል። ሌላ መንገድ ፈጥሮላችኋል። ግሬስ የሚባል ጸጋ የሚባል ደህንነት የሚባል የህይወት ምልክት የምትሆኑበት ምክንያት አዳምን ራሱ ምክንያት ማድረግ አትችሉም። ከአዳም የተነሳ አዳም ኃጢአት ሰርቶ ነው የምትሉ። ኢየሱስ ስለ እናንተ ዋጋ ከፍሎ ሞታችሁን ሽሮታል፣ እርግማናችሁን ወስዶታል፣ ኃጢአታችሁን አስወግዶታል። ስለዚህ ዛሬ ጸልይላችኋል። በምንም ሁኔታ ውስጥ ያላችሁ በኢየሱስ ቅዱስ ስም ኃይል የትኛውም ጨለማና አሰራር ከእናንተ ቤት ዛሬ ንፋስ ወሰደው፣ ከአንቺ ቤት ንፋስ ወሰደው፣ ንፋስ ወሰደው። በኢየሱስ ስም የእግዚአብሔር ንፋስ ወሰደው። ክፉዎች እንደዚህ አይደሉም፣ ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው ይላል። በህይወታችሁ ላይ አብ ያልተከለው ምንም አይነት ስርዓት፣ ፍርሃት፣ ሐዘን፣ ጭንቀት የሚያመጣባችሁ ነገር፣ መንገዳችሁን የዘጋ ነገር፣ ጭንቀት የሆነባችሁ ነገር በናዝሬቱ ጌታ በኢየሱስ ስም አሁን ከህይወታችሁ እንዲሄድ አዛለሁ። ለቋችሁ እንዲሄድ አዛለሁ። መታሰቢያው ምልክቱ እንዲጠፋ አዛለሁ። በፍጹም ደስታና ተድላ የእናንተ እንዲሆን አዛለሁ። እግዚአብሔር እንዲህ ብሏል፣ በአመድ ፋንታ አክሊል ይሁንላችሁ ብሏል። በአመድ ፋንታ በውርደት ፋንታ ክብር ይሁንላችሁ ብሏል። በሞት ፋንታ ህይወት ይሁንላችሁ ብሏል። በፍጹም እግዚአብሔር ለነዚህ ነገሮች አሳልፎ አልሰጠንም። ለሞት አሳልፎ አይሰጣችሁም። ለሐዘን አሳልፎ አይሰጣችሁም። ለፍርሃት አሳልፎ አይሰጣችሁም። እግዚአብሔር ወዷችኋል። ይልቁንም እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። የእግዚአብሔር ፍርድና እውነቱን ዛሬ ልንገራችሁ። እግዚአብሔር ስለ እናንተ በጠላቶቻችሁ ላይ ፈርዷል። ይህንን ፍርድ በመስቀል ላይ ነው እግዚአብሔር የጨረሰው። በክርስቶስ ኢየሱስ ላይ በኢየሱስ ላይ ስለ ኃጢአታችን ኃጢአት ሆኖ፣ ስለ እርግማናችን እርግማን ሆኖ፣ ስለ በደላችን ስለ መተላለፋችን ቆስሎ ደዌያችንን ተቀብሎ የተናቀ ደም ግባት የሌለው ሰው እግዚአብሔር ትቶት የተተወ የተናቀ እስኪሆን ዋጋችሁን ከፍሎላችኋል። ስለዚህ በእናንተ ላይ እግዚአብሔር ምንም አይነት ዕዳ አይጠብቅም። ነፃነታችሁን ያውጅላችኋል። ተከፍሎላችኋል ነው የሚላችሁ። ነፃ ወጥታችኋል ነው የሚላችሁ። የሚጠበቅባችሁ ወደ እኔ ኑ፣ ሸክማችሁን ይዛችሁት ወደ እኔ ኑ ይከባለልላችኋል። ታርፋላችሁ፣ እረፍት ይሆንላችኋል። እርግጠኛ የሆነ የሰላምን ህይወት ትኖራላችሁ። እርግጠኛ የሆነ የደስታን ህይወት ትኖራላችሁ። እርግጠኛ የሆነ የጤንነትን ህይወት ትኖራላችሁ። እርግጠኛ የሆነ የክብር ህይወት ትኖራላችሁ። የከበረውን ከተዋረደው ትለያላችሁ። ፈቃዱ ምስጢሩ ይገባቸዋል። ሰይጣን የዚህ ዓለም ገዢ ማያምኑትን ሐሳብ አሳውሮ ይገዛቸዋል ይላል። ሐሳባቸውን ነው የሚያሳውረው። እግዚአብሔር እንደፈረደባቸው፣ እግዚአብሔር መቅረብ እንደማይችሉ፣ እግዚአብሔር ሊረዳቸው እንደማይችል ነው የሚነግራችሁ። ዛሬ ነግራችኋለሁ። እግዚአብሔር ስላንቺ ይገደዋል። ፍቅሩን በሞት ገልጦልሻል። ነፍስን ከመስጠት ከዚህ የበለጠ ፍቅር የለውም። ነፍስን ከመስጠት ከዚህ የበለጠ ፍቅር የለውም። ነፍሱን ሰጥቶሻል። ነፃነትን ተቀበል። በኢየሱስ ክርስቶስም ነፃነትሽን ተቀበል። ሰላምን ተቀበል። ረፍትን ተቀበል። በጎነቱ በሕይወታችሁ ላይ ሆነ። መጽናናት ሆነላችሁ። ጠላቶቻችሁ እያዩ መነሳት ሆነላችሁ። ራሳችሁ በዘይት ተቀባ። በጠላቶቼ ፊት ለፊት አለ ራሴን በዘይት ቀባኝ ይላል።
በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ ማለት ሾመኝ ማለት ነው። ልዩነት አመጣ ማለት ነው። ታውቃላችሁ፣ ዘይት የሚባለው ልዩነትን ያመጣል፣ ይቀባል። እግዚአብሔር ሲቀባ በጠላቶች መካከል አይደለም በወንድሞች መካከል እንኳን ከቀባህ ትለያለህ። ምልክት ካደረገብህ ትለያለህ። ጥበብህ ይለያል፣ ሞገስህ ይለያል፣ አደራረግህ ይለያል። ምክንያቱም እግዚአብሔር ነው የሚለይህ። መጽሐፍ ቅዱስ ሲናገር እንዲህ ይላል በመጽሐፈ ነገሥት ላይ እዩ ከጄኔራሎች መካከል ከወንድሞቹ ከጓደኞቹ መካከል አብረው ጄኔራል ከሆኑ ሰዎች መካከል አብሮ እየተጫወተ ያለ አንድ እብድ ነቢይ ሚሉት መጣና፣ እብድ ነው ሚሉት እነሱ። ቀብቶት ሲሄድ ይሄ እብድ ምን አለ አሉት እና ካንተ ጋር ጉዳይ አለኝ ነገር አለኝ አለ። ከማንኛችን ጋር ነው አለው። ካንተ ጋር ብሎት ወደ ጓዳ አስገብቶ እግዚአብሔር እንዲህ ይልሃል፣ በእስራኤል ላይ ንጉሥ እንድትሆን ቀብቻለሁ ይልሃል። የሚቀጥለው ተልኮ ይሰጥሃል። እግዚአብሔር ለበቀል አስነስቶሃል ብሎ ሊያደርግ የሚገባውን ኤልዛቤልን ለመገልበጥ የኤልዛቤልን ዛቻ ለመሻር የነቢያቶቹን ደም የጠጣቸውን ኤልዛቤልን ለመበቀል እግዚአብሔር እዩን ቀባው። ልክ ኢሚዲየትሊ ቀብቶት ሲሄድ አብረውት ጓደኞቹ የነበሩ ጄኔራል የነበሩ ሲቀላለዱት የነበሩ ሰዎች ምንድን ነው አሉት። እግዚአብሔር እንዲህ ብሎኛል፣ በእስራኤል ላይ ንጉሥ አድርጌአለሁ አለኝ ሲሉ ወዲያውኑ ሰገዱለት ይላል። ጎንበስ ብለው ንጉሥ ሆይ ያሉት ሰገዱለት። እይታቸው ተቀየረ። ልክ ከዚህ በፊት ሲቀላለዱት የነበረ ልክ አይደለም፣ ሲጫወት እኮ ነው፣ ልክ አይደለም፣ ልክ ነህ፣ ስተሃል ምናምን ሲባባሉ የነበሩት ቀና ብለው ማየት እስከማይችሉ በፊቱ ሰገዱ ይላል። ምንድን ነው ልዩነቱ? ቅባት ነው። እኔ ዛሬ በእናንተ ሕይወት ላይ የእግዚአብሔር ቅባት እንደመጣ ነግራችኋለሁ። የመንፈስ ቅዱስ ስጦታ እንደመጣ ነግራችኋለሁ። በጠላቶቻችሁ ላይ እግዚአብሔር በጠላቶቼ ፊት ለፊት አለ ራሴን በዘይት ቀባኝ፣ ሾመኝ። ሾመኝ ማለት ነው ጠላቶቼ እያዩ እየገዙኝ እያሉ እያስጨነቁኝ እያሉ በዓይነ ቁራኛ እያዩኝ እያሉ እየናቁኝ እያለ እግዚአብሔር ቀባኝ። እንዲህ አለ በጠላት ኃይል ላይ ሁሉ ስልጣንን ሰጥቻችኋለሁ፣ አንዳች ሚጎዳችሁ የለም። ሁሉ ከእግራችሁ በታች ነው። ሁሉ ከስልጣናችሁ በታች ነው። ሁሉ ከእናንተ አቅም በታች ነው አለ ማለት ነው። ዛሬ በኢየሱስ ቅዱስም በሚያስጨንቃችሁ ነገር ላይ የእግዚአብሔር ቅባት መጥቶባችኋል። የእግዚአብሔር ሞገስ መጥቶባችኋል። የእግዚአብሔር ማጽናናት መጥቶባችኋል። ድንገት በሽታ እያስጨነቃችሁ ከሆነ የጤንነት ቅባት አግኝቷችኋል። የጤንነት ቅባት ቤታችሁ መጥቷል። ሐዘንተኛ የሆናችሁ ከሆነ የመጽናናት፣ የመደሰት፣ የእረፍት፣ የበረከት ለእናንተ አልፎ ለብዙዎች የምትሆኑበት መለኮታዊ ጉብኝትና ቅባት በኢየሱስ ስም አግኝቷችኋል። እናንተ የዓለም ብርሃን ናችሁ። ልዩነትን ትፈጥራላችሁ። ከሩቅ ስትታዩ ሕይወታችሁ መውጣትና መግባታችሁ ብርሃን ነው፣ ደስታ ነው፣ ፍርሃ ነው፣ መደሰት ነው። የእግዚአብሔር ብርሃን እንደዚህ በላያችሁ ላይ አድርጎባችኋል። ጠላቶቻችሁን ማትፈሩ፣ ማደነግጡ፣ ለድንጋጤ የተኮሱባችሁ እናንተ ጋር ቅም ማይል ማይሰማ ምልክቱም ማይታወቃችሁ አሰማም አፈራም አደነግጥም ማትሉ ባሉ ትሆናላችሁ። ምክንያቱም አርፋችሁ ተኝታችኋልና። መጽሐፍ ሲናገር እንዲህ ይላል፣ በላ የሚባለው ሰውዬ ባላቅ የሚባለው ንጉሥ እስራኤልን እርገምልኝ ብሎት ተራሮች ላይ እያዟዟረ አከብረሃለሁ እርገማቸው ብሎ ተራራ በተራራ መስዋዕት እየሰዋ እርገምልኝ አለው እና ሊረግም ሲነሳ ብር ከፍሎት ነው፣ ሊያከብረው ነው ፈልጎ ያለው ዋጋ ልከፍልህ ነው አገናሃለሁ ብሎት ነው በቃ ፈልጓል። ግን ሊረግማቸው ሲወጣ እንዲህ ብሎ አለ ይላል፣ እስራኤል እንደ ንስት አንበሳ አርፎ ነው የተኛው። በፍጹም እርግማን ሊኖርበት አይችሉም። ምክንያቱም አለ እግዚአብሔር ባርኮታል፣ እግዚአብሔር ጣልቃ ገብቶለታል፣ እግዚአብሔር ጋርዶታል፣ ደሙ ሸፍኖታል፣ ስሙ ገኖለታል አለ። ዛሬ በእናንተ ሕይወት እንደዚህ ነው። ደጋሚዎች ስማችሁን ማንሳት አይችሉም። ረጋሚዎች ስማችሁን ማንሳት አይችሉም። ሟርተኞች ስማችሁን ማንሳት አይችሉም። በኢየሱስ ደም ተሰውራችኋል። የሞት የእርግማን የሐዘን ስርዓት ከቤታችሁ ተወገደ። እግዚአብሔር ስለ እናንተ ያለውን ፈቃዱን፣ እውነቱን፣ ሕይወቱን እነግራችኋለሁ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። የእግዚአብሔር ፈቃድ ኢየሱስን ወደዚህ ምድር አምጥቶ በመስቀል ላይ እስከ መስቀልና እስከ መግደል ድረስ
ወደ ሲኦል እስከ መሄድ ድረስ በሶስተኛው ቀን ከሙታን መነሳት ተነስቶ ወደ አብ ክብር መግባት፣ ይህ ሁሉ ስርዓት የእግዚአብሔር ፈቃድ ለእናንተ ነው የተደረገው። እናንተን ለማዳን አንቺን ለመፈወስ ነው። የተገረፈበት ቁስሉ እግዚአብሔር እንድትፈወሽ ፈልጎ ነው። የተቸነከረው እጅሽ ጤነኛ እንደሆነ እግርሽ ጤነኛ፣ አይኑን ሸፍነው በጥፊ የመቱት አንተ አይን በትክክል ጤነኛ እንዲሆን ነው። ተጨነቀ ይላል። አንቺ እረፍት እንዲሆንልሽ ነው። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ በመስቀል ላይ ያከናወነው ሁሉ ላንቺ ነው፣ ላንተ ነው። ዛሬ እነግርሃለሁ፣ የትኛውም ጉዳይ ላይ ምንም ሃይማኖት ሊኖር ይችላል። ምንም አይነት ማህበረሰብ ውስጥ ልትኖር ትችላለህ። በምንም አይነት የኢኮኖሚ ሌቭል ውስጥ፣ በምንም አይነት የትምህርት ሌቭል ውስጥ ደረጃ ልትኖር ትችላላችሁ። እነግራቸዋለሁ፣ የኃጢአት ደመወዝ ሞት ነው። በክርስቶስ ኢየሱስ ግን የዘላለም ሕይወት፣ በክርስቶስ ኢየሱስ ወደ እግዚአብሔር ለሚመጡ የዘላለም ሕይወት ነው፣ የዘላለም እረፍት ነው። ስለ ኃጢአታችሁ ዋጋ የከፈለ፣ ስለ እርግማናችሁ እርግማን የሆነ፣ ስለ ሞታችሁ የሞተ፣ ከሙታን በኃይል የተነሳ የእግዚአብሔር ልጁ ነው የከበረ። አሁንም መንፈስ ቅዱስን ለእናንተ የሚሰጥ እሱ ነው። በኢየሱስ ስም መነሳት ሆኖላችኋል። በእግዚአብሔር ልጅ በኢየሱስ ስም መነሳት ሆኖላችኋል። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ አንቺ ነው። በአብ ቀኝ ባለው ክብር ከብራችኋል። በአብ ቀኝ ባለው ክብር ስልጣን ተሹማችኋል። ይገባችኋል። ጤንነት ይገባችኋል። በላይ ያለውን እሹ፣ በላይ ያለውን አስቡ። በምድር ያሉ ብልቶቻችሁን ግደሏቸው። የሚያስጨንቋችሁን ምክንያት እየፈጠሩ የሚከተሏቸውን ነገር አራግፏቸው። ቅጠል እንደሚረግፍ ከላያችሁ ረገፈ። በሽታ በኢየሱስ ስም ስልጣን፣ ዛፍ ላይ ያረጀ ቅጠል እንደሚወድቅ ከህይወታችሁ ላይ ወደቀ። በሽታ ወደቀ፣ ሐዘን ወደቀ፣ ፍርሃት ወደቀ፣ ጭንቀት ወደቀ። የትኛው የማትፈልጉት ነገር በኢየሱስ ስም ኃይል ተሻረ፣ ተሻረ። አራግፋችሁ መነሳት ሆኖላችኋል። አዲስ ህይወት ጀምራችኋል። በክርስቶስ ኢየሱስ ደስታና ተድላ የእናንተ ሆነ። የሚያስጨንቃችሁን ሁሉ በጌታ በኢየሱስ ማዕበል ጸጥ እንደሚል ዝም አለ። ነገር ለበጎ ሆኖላችኋል። በጌታ በኢየሱስ ስም ኃይል ጸለይኩላችሁ። ሻሎም። ይህ ቪዲዮ ደርሷችሁ እንደዚህ እየጠቀማችሁ ከሆነ ቪዲዮውን ሼር፣ ኮፒ ሊንክ አድርጉት። ሼር አድርጓቸው ለምትፈልጓቸው ሰዎች፣ ለምታውቋቸው በተለያየ ሚዲያ ዋትስአፕ፣ ቴሌግራም፣ ኢሞ ላይ ለምታውቋቸው ሰዎች ሼር አድርጉ። ሰብስክራይብ አድርጉ። ሁል ጊዜ በዚህ አይነት መልእክት እንዲደርሳችሁ ኦል የሚለውን ተጫኑ። መልካም ይሆንላችኋል። ሰብስክራይብ ማድረግ እንዳትረሱ። እግዚአብሔር መልካም ነው። ሻሎም። የተዘጋጀላችሁን ርስት ለመውሰድ ተጠርታችኋል። ነገር ሁሉ ለበጎ ሆነ። አሜን። በጌታ በኢየሱስም ተፈጸመ። ሻሎም። አሜን።